ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተለያዩ ፕሮግራሞችን እያቀረብን እንገኛለን። በተለይም የንቅናቄውን አመራሮች ስለ ንቅናቄው አመሰራረትና የወደፊት አቅጣጫ የተመለከቱ ፕሮግራሞችን በማዘጋጀት ዘልቀናል። ዛሬም እንደዚሁ የንቅናቄውን ከፍተኛ አመራር ነው እንግዳ ያደረግነው። አርበኛ ጌታ አስራደ የአማራ ፋኖ ብሔራዊ ንቅናቄ የፖለቲካ ጉዳዮች መምሪያ ክፍል ኃላፊ ነው። ጌታ አስራደን የተለያዩ ጥያቄዎችን በማንሳት አብረን እንቆያለን። በጣም አመሰግናለሁ። አርበኛ ጌታ አስራደ እንኳን ደስ አላችሁ በሚል ልጀምር። እንኳን ደስ አላችሁ። አመሰግናለሁ መሳይ፣ እንኳን አብሮ ደስ ያለን። የእውነት አንተም በዚህ አንድነት ጉዞ ውስጥ የነበረህን ጭንቀት እንግዲህ ኦልሞስት ከአመት በላይ አውቃለሁና እንኳን አብሮ ደስ ያለን ወንድም አለ። እንግዲህ እንዴት አድርገን እንደምንጀምር አላውቅም። ያው በተደጋጋሚም ስንገናኛንም ይሄ አንድነት እንዲመጣ በአንተም በእናንተም ስብስብም በሌሎችም እንደዚሁ ጫና በማድረግ የተካሄደውን ርቀት በሚገባ እረዳዋለሁና ዛሬ ፍሬ አፍርቶ ትልቅ ክስተት ነው እውን የሆነው። ምን ነበረ ፈተናዎቹ? አጠቃላይ የነበረውን ሂደት ባጭሩ ማስቀመጥ ከተቻለ። አዎ መሳይ፣ እንደምታውቀው አንተም በየዕለቱ ትግሉ ላይ ነው ያለኸው። ሌላውም ህዝባችን፣ ሰራዊታችን፣ ደጋፊያችንም ጭምር እንደሚያውቀው እንግዲህ የትግል ከተጀመረ የቅርብ ጊዜውን እንኳን ብንወስድ 3 አመት እየሆነው ነው። በዚህ ሂደት ውስጥ የትግሉ ባህሪ ትንሽ አስቸጋሪ ሆኖ አንድነቱን ለማምጣት አንድ የአማራዊ ተቋም ለመመስረት ምን ያህል ዋጋ እንደከፈልን ሁላችንም እናውቀዋለን። በተለይ ደግሞ ድርጅት ምስረታ ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ሲመሰረት የተሟላ ባለመሆኑ ምክንያት ላለፉት 18 ወራት 1 አመት ተኩል ገደማ ማለት ነው ከባድ ሂደቶችን ነው ያለፍነው። ሁላችንም የምናውቀው ነው። በእርግጥ ተፈጥሮ የትግል ባህሪ አለ። ሁላችንም የምናውቀው በየጊዜው በመናነሳው ነገር ትግል እንዲሁ ዝም ብሎ በአንድ ጀንበር ተመስርቶ መስመር የሚይዝ አይደለም። ተቋም ግንባታ ራሱን የቻለ ሂደቶች አሉት፣ ምዕራፎች አሉት የምትሻገራቸው። እኛ የተሻገርነው እሱን ምዕራፍ ነው። በተለይ ደግሞ የፋኖ ትግል እንደምታውቀው ህዝባዊ ንቅናቄ፣ ከዛ በኋላ ወደ እምቢተኝነት፣ ከዛ በኋላ ወደ አፈሙዝ ነው የገባው። እነዚህ ሁሉ ሂደቶች ትንሽ ከነበረው የተለምዷዊ አካሄድ ወጣ ያሉ በመሆናቸው ብዙ ዋጋ ከፍለናል። አሁኑን ስናስበው ንጡን እርሺው ልጁን አንሺው የሚባለው ሆኖ ነው እንጂ ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ አመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች፣ መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሌዎች ላለፉት 3 ወራት በጣም ብዙ ትዕግስትን፣ ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋህደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ፣ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠር ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትን ያለፈው። ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነት በሚያጎላ መንገድ አንድ ተቋም ውስጥ ገብተና የተንጠባጠበ አካልም የለም። አመራርም ሰራዊትም አደረጃጀትም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እጃችን ላይ ሲገባ መሳይ እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው። ነገር ግን የስንት 10 አመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘነው። ስለዚህ አማራ በዚህ መንገድ አንድ ድርጅት፣ አንድ የነጻነት የትጥቅ ድርጅት መሰርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። መሳይ እንግዲህ አርበኛ ጌታ አስራደ ፋይዳውን በተመለከተ መለስበታለሁ። እዛው ሰራዊት ውስጥ ነው ያላችሁት፣ እዛው ህዝቡ ውስጥ ነው ያላችሁት። የምስረታው ብስራት እንደተሰማ በብዙ አካባቢዎች ደስታ ነበረ። በሰልፍም በተለያየ መልኩም ተገልጿል ደስታው። እንግዲህ ሰራዊቱም በዛው መጠን ደስታው ምን ያህል ሊሆን እንደሚችል እንገምታለን። እስቲ እናንተ እዛው አብራችሁ ስላላችሁ እንዴት ነበረ ፍላጎቱም ጫናውም ከህዝቡ ከሰራዊቱ
እየሆነ የመጣው። ይህም እውን ከሆነ በኋላ በከፍተኛ ደስታ የተቀበለውም ህዝቡም ሰራዊቱም ነው። ይህን እንዴት ትገልጸዋለህ? መሳይ፣ በተለይ በአንድነቱ ሂደት የመጨረሻ ምዕራፎች አካባቢ እውነት ለመናገር በጣም ፈታኝ ነበር። በጣም ፈታኝ። በተለይ ለዚህ ለአንድነት ኮሚቴውን ስራ ለነበርን አካላት በየቀኑ አይደለም በየሰዓቱ የሚጠይቁን ሰዎች ነበሩ። ይገርምሃል። በተለይ እውነተኛ ታጋዮች፣ አስመሳዮች ሳይሆን እውነተኛ ታጋዮችና ህዝባችን እውነተኛ ደጋፊያችን ትንፋሽ በሚያሳጣ ሁኔታ ውስጥ ነበር እኛም የነበር ነው። ካላቸው ጉጉት ካላቸው ጭንቀት አንጻር አገዛዙ ደግሞ ጊዜው የሚያደርገውን ውዥንብር የመፍጠር እና አገዛዙ የላካቸው አንዳንድ አካላት በመሀል የሚፈጥሩት አንዳንድ አስተሳሳችን ሂደት በመታዘብ በጣም በከፍተኛ ሁኔታ ነው ህዝባችን ሰራዊቱ ሲከታተል ነበር። እናም እውነት ለመናገር ይሄ ድርጅት አልቆ ይፋ የሆነ እለት ብዙዎች እያለቀሱ ነው የነበር። በተለይ የደስታ ሲቃ ይህንን እለት ሳያዩ የሄዱ ወንድሞቻችን አሉ። የአማራ አንድነት እንዲመጣ ሲታገሉ የነበሩ ህይወታቸውን የሰው ጀግኖች አሉ። ምን አለ ይህን ጊዜ አይተው በሄዱ፣ ምን አለ ይህንን የደስታና የአማራ አንድነት አይተው በሄዱ በሚል